ወንድ ማን ነው ሀብታም መሆን ያለበት? ወንድ። yes አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ቆይ ነገር ስተት እንዳሰብ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገር እኔ ማለት ነው ቤተሰብ ወዳል ሰይጣን ብቻ ነው የምጠላው ምንም አንቺ የጠየቀው ጥያቄ አጣ ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? ያው ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል? ዋጋለ ብሎ ልጃቸው ሲሞቱባቸው ወይ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያምቧቸች ልጄ እያለች አለቀሰች። እኔም አብሊያት እያምቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። ቢሞት ማለት ነው የሚደግፈን ሰው እናጣለን። ትክክል። ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት የሰይጣን እንደሆነ አታውቁም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥረቱን ሁሉ ይጠሉታል። እና ብቻው መኖር የለበትም። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት እንኳን ለሰው ማለት ነው ለእግዚአብሔር ጌጡ ሰው ነው ከፈጠሩ በኋላ ማለት ነው። አቡነ ተክለ ሃይማኖት ውሃውን ጠላ እንዳደረጉት ውሃ የነበረውን ህይወታችን ወደ መልካምነት ይለውጡልን፣ ያጣፍጡልን፣ ከተኩላ ይጠብቁን፣ ከአውሬ ይጠብቁን። እኔ እውነቴን ነው የምነግራችሁ። ጦርነትም ብትፈሩ ገድለ ተክለ ሃይማኖት ከቤታችሁ ገዝታችሁ አስቀምጡ፣ በሻንጣ ይዛችሁ ሂዱ። ለምን? አቡነ ተክለ ሃይማኖት ጠባቂ ናቸው፣ እለኛ ናቸው። ስለ ዓለም ሁኔታ ስትሰሚ በጣም ደስ የሚልሽ ነገር ምንድነው? ኢትዮጵያ እንዴት ሰላም ሆነች፣ አዲስ አበባ እንዴት ሰላም ሆነች፣ ባህር ዳር እንዴት ሰላም ሆነች ሲለኝ እኔ ራሱ ሰላም እንደሆንኩ ነው የሚሰማኝ። እሺ በጣም የሚያሳስብሽ ነገርስ ምንድነው? የወላጆችና የእግዚአብሔር ነገር። እንዴት? እግዚአብሔር ለኛ ብሎ እንደሞተ ወላጆችም እናቴም ለኔ ብላ ስንት ዋጋ እንደከፈለች